አብራም እንዴ አብራም ምን ነው? ኤርሚ እያዞረኝ ነበር እያለች ነበር። ተቀበለኝ ውጣ። ቆይ ቀድመህ አቤት። እሺ ይመታታል። እሺ ቆይ ያዛት እንዳትል ያዛት። ኤርሚ ሄርሜላ እንዴት ገብቶባል ነው? እያዞረኝ ነበር አለች። አንተ ሲጆሮ ውስጥ ታራለ ገባ ይመስለኝ። ሄርሜላ አብራ ልቦ ሄርሜላ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሰን መተናል። ያው ይሄን ሰሞን እያሳለፍን ያለውን ነገር እያያችሁ ነው። ፈሽ እያልን ነው። ኩሪፍቱ በጣም ተመችቶኛል አየሩና አብርሽ ፍቃደኛ ሆኖ ብቆይ የሚያስብል አየር ነውና በጣም ፈታ ዘና እያልን ነው። እንግዲህ ዛሬ ያው ካለባበስ የምትገምቱት ነገር አለና ምንድነው ተገላለጥሽ እንዳትሉኝ፣ ዋና ለገባ ስለሆነ ነው እንዳትቆጡኝ። ያው ዋና እንገባለን ብለናል። ዛሬ ደግሞ ቀናችን ዋና በመግባት ዋና በመወዳደር ከአብርሽ ጋር እነ ብሩክ አሉ እና አቤል አሉ። ዋና በመወዳደር ነው። ያው ብሩክና አቤል ሄደዋል። አብርሽ ደግሞ በመልበስ ትንሽ ወደ ኋላ ዘግየት ብሏልና እስከዛ ለእናንተ ላውራችሁ ብዬ ነው። እንግዲህ ዛሬ ፏፈሽ ብያለሁ ብዬ አስባለሁ። ሳልቀባባ ምን ሳልል ዋና ውስጥ እንገባለን። ከአብርሽ ጋር እንወዳደራለን። እሱ እየለበሰ ነው። እኔ ደግሞ ቀደም ብያለሁ። ከኔና ከአብርሽ ደግሞ ቀደም ብለው ብሩክና አቤል ለባብሰው ዋና እየዋኙ ነውና ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ውሃ ውስጥ እስክገባ ሙቂውን ቀዝቃዛ አላቅም፣ ግን ውሃ ውስጥ እስክገባ በጣም ጨንቆኛል። እውነቴን ነው የምላችሁና ደግሞ አየሩ እንዴት አባቱ ደስ እንደሚል ምንም በቃ ወደ አዲስ አበባም ሆነ ሌላ ሀገር ምንም በቃ የትም ባትሄዱ ተመራጭ ነው ብዬ አስባለሁ። አየሩ፣ ምግቡ ጌታዊ ድረስልኝ። አቋረጠኝ ጌታ ያማ ጤና ቢስ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም ነው። እሺ ደስ አዎ በቃ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ዛሬ እንግዲህ የዋና ውድድር ከሄርሜላ ጋር ልንወዳደር እየተዘጋጀን ነው ማለት ነው። ቤተሰቦቼ አሪፍ የዋና እንዴት ነው ዋና ላይ ታውቁኛላችሁ፣ ግን ለሞራሉ ማወቅ አለብሽ። እንደማሸንፍሽም ማወቅ አለብሽ። በወፈረ አይደለም በወፈረ ከተባለ እኮ አንቺ ነሽ። ወፍራም ሰዎች ማለት ነው ይንሳፈፋሉ በደንብ ይባላልና በደንብ ለመንሳፈፍ ባንድ ጣቴ ማነሳሃለሁ ማለት ከተቻው ታውቃለህ። እሱን ነገር ውሃ ውስጥ ሲሆን ውሃ ውስጥ ሲሆን ቀላል ነው። ውሃ ውስጥ ሲሆን 100 ኪሎም እንደዚህ ባንድ ጣት ማንሳት ይቻላል። ሳይንሱ ነው የሚለውና አነሳሃለሁ ማለት ነው። ስለዚህ ወደ ውድድሩ ጋር እንሄዳለን። በኋላ ግን ሰምጠሽ ጉድ እንዳታረጊ ራስሽን ጠብቂ። ከዛ ባለፈ እንግዲህ ሄርሜ ተጠንቀቂ። ወይ አራ በቃሽ አትይኝ እንደዚህ አንቺ ጠንቀቂ። ስርዓት ይኑርሽ። በደንብ ላይ ካረም እንዴ እኮ አትይኝ እንደዚህ እንደው በደንብ አይዋል። እሺ ለማንኛውም ፋሚሊዎቻችን አሪፍ ቆይታ ነው የምናሳልፈው። ግን ደግሞ ዛሬ አንድ ነገር አስቤያለሁ ቤተሰቦቼ። እሺ ሐሳባችን ምን መሰላችሁ? ከዋና በኋላ ዋተር ፓርክ እንሄዳለንና ዋተር ፓርኩ ላይ የሆነ የማይሰራ ፋውል እንሰራለን። ማለት ምን ማለት መሰለሽ? የሚከብድ ትንሽ ሀሰል ያለው ኦዲየንስንም ትንሽ የሚያስደነግጥ ግን ደግሞ እኛ ጎበዝ ስለሆነን የምንወጣው ነገር እንሰራለን። እሱን እዛ ስንደርስ ነው ማሳያችሁ ቤተሰቦቼ። እስከ መጨረሻው ይሄን ቪዲዮ ካያችሁት አንቺ እኔም ከነሱ ጋር ነው ጉድ መሆኑ። ኧረ ለምን ላንቺማ እነግርሻለሁ። እነሱን ነው ማየት ያለባቸውና እሺ። ለማንኛውም ግን ሄርሜ እዚህ ለመሰንበት ማስበሻል? ማለት ለመሰንበት ማሰነበትን እዚህ ወር ለመቆየት ነው አሳሰበሽ? እውነት አየሩ አላማረብኝም። እዚህ ራሱ ከመጣው በኋላ ትንሽ ወዜ ፍክት ብሏል። የምበላው ነገር አየሩ ምናምን በጣም ተመችቶኛልና እኔ እንዳሳብ ባልሄድ ስራዎችን በስልክ ባስተካክልና እዚህ ብቆይ አንቺ እንጂ ቀሪ እኛ ግን እናቴ ትፈልገኛለች፣ ጋሽ ይፈልገኛል፣ ብዙ የሚፈልጉኝ ወዳጆች ያሉና መሄድ ያለብኝ ይመስለኛል። ለምን ከአንድ ሳምንት በላይ እዚህ ግቢ ከቆየን ትንሽ ይከብዳል። እንደዚህ እሺ ለማንኛውም ፋሚሊዎቻችን አብራችሁ ነው ይሄንን ቪዲዮ እስከ መጨረሻው ተከታተሉት። በሩማችን በኩል ነው የምናልፈው፣ ተከተሉት። ስለዚህ ባይዘዌ ማለት ነው ፋሚሊዎቼ እንዴት እንደሚያደክም መንገዱ ያደክማል። ሄርሜላ ታደክማለች፣
ስነ ስርዓት እሺ። እና ግቢው በጣም ሰፊ ከመሆኑ የተነሳ ማለት ነው ቤተሰብ ስትሄዱበት ራሱ አያልቅም ግቢውና ደከመኝ። እጁን ይዤ ነው የመጣሁትና ምን የትኛውን እጄ ችለሽ የኔ ነች ማለት አልገባኝም። እጁን ይዤ እንደያመጣሁ ያለሁት እየመራው ስለነበረ ነው ቤተሰቦች። ለማንኛውም ግን ደግሞ ማለት ነው አቤል ያው ናቸው እስካሁን ድረስ እየዋኙ ነበር። ራቤላ ምንድነው አንተ አቋም ይለያል። አምሮባችኋል። ነው ረድ በለስ አብርሃም ግን ኧረ የምር ኧረ ሲክስ ፓክ ይሄ ሰውነት እንደዚህ ተነጣጥቆ በቀረ እስኪ አንደኛው ና ይኸው እዩት። እንኳን ደህና መጣህ። ኧረ በስመ አብ ምንድነው ሰውነታችሁ ግን ሲያምር ና አሳያችሁ ካሜራ ማን ይኸው አይ ከአቤል ለማንኛውም አቤልም እኮ ሰውነት አሪፍ ነው። ወይኔ አቤል ስንት ዓመት ስፖርት ብትሰራ ነው እንዲህ ስንጥቅጥቅ ያልከው? አሁን እንዋኝ አብራም እና ተጠብቀው ፀሐይ ሞቆ ድጋሚ ታስታውቃለህ እንደጠበከን በጣም አይቻለሁ እኮ ቦርጬ ደግሞ አሁን ቦርጬ ቦርጬ ነው ለኛ ቀየር። እሺ ለማንኛውም ማለት ነው አቤላ አሁን ስንዋኝ ውድድር ነው የምናደርገው አራታችንም። ያሸነፈ ሰው የዛሬን እራት ሙሉ ወጪ ይሸፍናል። ያሸነፈ ሰው ማለት ነው መጨረሻ ይቀር አራተኛ ወጣ። ፕላናችን ምን መሰላችሁ ቤተሰቦቼ? አራታችንም ዋና እንገባለን። አራተኛ የወጣው ሰው የሁላችንንም እራት ይጋብዛል ማለት ነው። ስምምነታችን እንደዛ ነው። አንደኛ ነው የምወጣው እርግጠኛ ነህ? በስመ አብ አስንቃችኋለሁ ሶስታችሁን። ወይኔ ያለመተዋወቅ እናያለን። እሱ የምናየው ነው የሚሆነው። ነገሩ ትንሳፈፋለች። እዛ ይሄ ወፍራሙ ነገር አላክቡ እናያለን። ሶስት ወንድ ሳስንቅ አሳያችኋለሁ። ግን ጎበዝ ናት። ጌታ ናት ናቋት የሆነ ጊዜ አሸንፋኛለች። ስለዚህ ዝም ብሎ ሰው አትምሰላችሁ። ዋናው በየትኛውም ሆነ በተሯራጥም ማሸነፍ ነው። አቤል በእግር ልትሮጥ ነው ችግር የለውም። እና በቀደመ ነው። ስለዚህ አይደለም በእግር መሮጥ አይቻልም። ትንሽ ወደ ኋላ የቀረሰው አዝኜለት ምናልባት ጎትታለሁ የሆነ ሰው። ስለዚህ አይ የምሬ ነው። እውነት እራት 10,000 ነው 20,000 ታወጣዋለህ። የፈለግነው ነው የምንበላው እዚሁ ግቢ ውስጥ ማለት ነው። እኔም ብቻ እኔ ላይ እኮ እየፈጠጥኩ አንተ ላይ ብቻ ትሸነፋለህ። ሄርሜላ ላይ ተማመኝባት ነው። ብሩክ ምናልባት ግን አስቡበት የፈለኩትን ምግብ አይመብላት ባላጣም ሁለት አላጣም። አዎ ሄርሜላ በራሷ ትተማመናለች። ባይዘው በጣም በራሷ ስለምትተማመንም ነው እንደዚህ እንትን ያለችው። ሰዓት ነው ልክ ኦኬ ሰዓት ራሱ ያግዛል። ይሄው አውልቀዋለሁ። የሆነች ፌስታል አምጥተን ነበር የታረጋችኋት። ስለዚህ ይሄንንም የመኪና ቁልፌንም የሽንም አፈልጊማል። አዎ እና የዋና ኮፍያ አለን እዛ ውስጥ ላይ ታመጣልናለህ። ሌትስ ጎ ወይንም ተው ለሷ አትጨምጣል። ላንቺ ያስፈልግሻል። ለሷ ያስፈልጋታል ይበላሻል። ስለዚህ ለማንኛውም ፋሚሊዎቻችን ውድድራችንን እናያለን። ውድድሩን ካሸነፍኩኝ እኔ በዛ 20,000 ብር ራስ ሳይሆን መጋብዛችሁ ሌላ ሪዞርት ነው የምወስዳችሁ። የምርህን ነው? ከተሸነፍኩኝ እናንተ ብቻ ለማሸነፍ ያብቃችሁ። ይሄኛ ይሻላታል ትንሽ እሱ ይቃ ተወዳዳሪ ደግሞ አርቤ ነው። አይ እሱን ለኔ ያምጣው። እንደው ፀጉር ይፈቀዳል ነው? አይፈቀድም። ለወንድ ኖርማል ነው። ለወንድ ኖርማል ነው። እሺ ለማንኛውም እየገባን እናወራለን። ችግር የለውም። በራቱ ጉዳይ ልነጋገር። በዛ ጉዳይ ነው መነጋገር ያለብን። ባይዘው ፋሚሊዎቻችን ውድድሩን ልንጀምር ነው። በፊት ነገርኩ ነው። ለማንኛውም ማለት ነው ከዚህ እንጀምር። ከዛ ወደዚህ ይሻላል። ከዛ ጋር ይሻላል። ከዛ ብንጀምር ይሻላል። ባይዘው እዚህ አካባቢ ስም ጥሩ ገና ተጀምሮ ዞር ነው ተውቆት አንድ ሁለት ሶስት
አንደኛ ነኝ እኔ ቡሩክ ሮጣ ቆሞ ቡሩክ ሮጣ ሳቤር ሮጣ ድረስ ማን ያሸነፈው? ዳኛ እንዴት ነው? እኔ አራተኛ እንደገና ጀመር አይቻልም። ዳኛ መስክሯል። አንደኛ፣ ሁለተኛ ብሩክ፣ ሶስተኛ፣ አራተኛ ለአብረሽ ራሱ አዝኜለት ነው። ሌላው ልንገራችሁ ፋሚሊ፣ ይሄ እኔ ነገሩን ላሮጠዋል ሲከብዳቸው በእግራቸው አይደለም። አይ ካልፈራችሁ ደግሞ እኔ እኮ አሁን እዛ ጋር እኔ እንዲህ ዞሬ ነበረ። እሺ እናንተ ደግሞ እንደዚህ ዞራችሁ እኔ አላውቅም። በቃ ጋባዥ እኔ ጋብዛለሁ። 20 ሺህ ብር 30 ሺህ ብር ኖርማል አይታችኋል ፋሚሊዎች፣ እግዚአብሔርን ተነጋግረናል። 20 ሺህ ብርም ይሁን 10 ሺህ ብርም እራት ትጋብዛለህ እኮ ጋብዛለሁ። 20 ሺህ ብር 30 ሺህ ብር ግን ደግሞ እንደገና ጎበዝ ሆናችሁ እንሞክራለን። እኔ ጋብዘናል። ከዛ በኋላ ግን እንሞክራለን። ሁለተኛ ነው ለነገ ብታሸንፍም ባታሸንፍም ለነገ እኔ ፋውል ተሰርቶብኛል። ይዘውኛል ከውስጥ የያዘኝ ሰው አለ ተጎትቻለሁ እያለ ነው። ጎበዝ ከሆናችሁ ከሆነ በራሳችሁ ላይ የምትተማመኑ ከሆነ ሁለተኛ ጌም እንጫወትልሃለን። የመጀመሪያውን አሸንፈናል። እንድገም ይሄኛውን በቃ ተስማምተናል። ተሸንፈሃል። ሁለተኛ በስምንት ነው የሚሆነው። አንድ ሁለት ሶስት አባቴ አምሯል ነው። ሁለተኛ ቢላ እኔ ሁለተኛ እኔ ቅድም ተጭበርብሬ ነው። ከሆነ አስተላልፈን 50 ትሄጃለሽ? ሂዱ ሁለታችሁ ብቻ ማለት ነው። እንሂድ። አይ አናን ማለት ነው። እሺ 50 ሺህ ሊከብድሽ ይችላል። 20 ሺህ ነው እንሂድበት። 20 ሺህ እኔ አንተ 50 ሺህ ነው 20 ሺህ ለምን ሁለታችንም 20 ሺህ እዚሁ አስተላልፈሽልኝ ነው የምንሄደው። ያስማማሻል? አንተ ምንድነው ጋይስ ዛሬ ማለት ነው ወንጤን ሸፍኜ ነው የሚለው። እንዴ ጌታ ነው 20 ሺህ እኔ የምለው ገባውጣ እያልኩ ሄድ ነው። አትምከራት። ከዳር ልጀምርልሽ። ከዳር ነው የምጀምርልሽ። ቆይ እኛ ዳኛለን ዛሬ። አሁን ይሄንን ዋና ካሸነፍኩሽ ነው ወደዚህ ትንሽ አልመጣም። ለምን እሱን ብትይዢው ምን አውቃለሁ ነው ወደዚህ ማን ሰማሻል? ነይ ጌታ ነው ግድግዳስ ያው እሺ ዳኛ ቆሞ ይዳኛል። ይኸው ለምን እሱ ራሱ ይኸው ያን ከእሱ ጋር ተመለስ ወደኋላ መሰማሽ እንዳይመስልሽ። እሺ ከዚህ ነው ተሰማልሽ። አይ ወደድሽ አንቺ ትቀበያለሽ ነው የምቀበልሻለሁ። አይ እኔ አላሽም። አብርሃም ጌታ ምስክሬ ነው። እሺ እናቴ ዳኛ በሚገርም ነው። አንደኛ አስተላልፊ ስልኳን ስጧት። በዚህ 20 ሺህ ብር ምን እናድርግበት? ከእናንተ ጋር ተመካክረን ማለት ነው የፈለግነውን ነገር እናደርጋለን። እንግዲህ እንደምችል ታውቃላችሁ። ግን እኔ ምችል እስኪ ናኩን ጀምር። የጀርባ ማለት ይሄ ነው። የጀርባ ይቀላል። ግን በጣም
በቃ ልምጣ ስሚ የሆነ ነገር እናስብ። ባንክ ማደርጋው ከቡጋ የተነጋገረ ነው ደግሞ ደስ ብሎታል። እንግዲህ ሊሆኛል ብራንክ እናድርገው አብራም አይሻልም? ግን እየዋኘ ነው ፈርቻለሁ በጣም ማለት ወደዚህ ያያል ውስጥ ገቢና እሺ ዝመጥበት ስመጪ ከዛ አብራም ብሎ የሆነ ነገር ፈጥረን እንዲመጣና ከዛ ፌንት ነገር ለሶስት ታውኛላችሁ ነው? አዎ አይ ሆስ ገብታት ያው እንደዚህ እንደሚሄድ ሆና ትደቅ እንዴት ልብ አመመኝ ምናምን ነገር ብላ ኧረ እባክህ ከዛ ውስጥ ልገባ አይደለም እያፈነኝ ነው አለሽ ይላል። እንደዚህ ልክ እየሄድሽ አብረሽ እያፈነኝ ነው እንዴ ጥልቅ ብለሽ ግን ከዛ እንትን ውስጥ ከዛ እንደዚህ ከቆመን ሆነ ላለን ጫፍ ነው ያለው አይሽም ውሃ ውስጥ ይሻላል። ውሃ ውስጥ እንትን አለኝ ብዬ ምንድነው አዞረኝ ይሁን ደግሞ ወይ አዞረኝ ምናምን ብዬ ወይ ደግሞ አዞረኝ አይደለም አዞረኝ ሳይሆን በቃ እንትን እንዳለ ሰው ምንድነው የሚባለው ምንድነው የሚባለው በቃ ዝም ብለሽ ውደቂ ውሃ በቃ እንደዚህ ሰደፍ እንዳፈነ ምናምን አብርሃም ፋንክ ለማድረግ አስበናል። አሁን እንዳይሰማን እሺ እየሆነ ነው ከራሱ ጋር ነው ፈታ ዘና እያለ ነው እና እገባለሁ እሰምጥበት እንደምሰምጥ ሰው ነው አክት ማድረገው እና ከዛኛ ተጫዋቹን አብርሃም እንዴ ሰላም ለሶስት ለምን አንችልሽ ማንቺ ትኛላችሁ ለሶስት አንድ ሰው እሺ አንድ ሰው ሲወድቅ በጣም ይከብዳል። ባይዘው እኔ ለውበት ለራሳችሁ ትቻችኋለሁ። አብርሃም ሲጨመርበት ለሶስት ትችሉኛላችሁ ብዬ አስባለሁ። ስለሆነ ችግር የለውም ዋና ያለ ማምዱ ልጅ ድንግጡ እንዳይገባ ችግር የለውም። እንገረው አሁን ነግረዋለሁ እንገረው በቃ እሺ ሳይወጣ በቃኝ ሳይል ትወልኝ እሺ እንድገም አሁን በመቶ ሺህ ካልሆነ ያዋጣኝ በመቶ ሺህ ያችልኝ አልመጣም እኔ አልቻልኩም። ልለብስ ነው ልለብስ ነው በረዶ መጣሁልሽ ወይኔ ለምንድን ነው ለቅም እየዞረብኝ ነው ከእኔ ጋር እሷንም ተሸክሚያት መዋኘት እችላለሁ። እሷንም ተሸክሚያት ቢሆን መዋኘት እችላለሁ። እንደማይከብደኝ ማወቅ አለባቸው። በአንድ ጊዜ እንደዚህ መንሳት እችላለሁ። ባይዘው ማለት ነው ከመቀዝቀዙ የተነሳ ነው ወደዚህ ስምጣው ወደዛ ያው ስምጣው አልመጣም። አንቺ ራስሽ ነው እዚህ ጋር እየቆምኩ ነው። እሺ ያጎትችኝ ጎትተሽ ለሶስት ነው ወደ አብርሃም አንተ ከግማሽ ጀምራ ሁለት ሶስት እኛ ለሶስት እንወዳለን። ሁላ አቫንስ ልስጣችሁ አንችለውም። እሱ አቫንስ ልስጣችሁ። እናንተ ስራ ነው ከዚህ ጋር አልፈልግም። አብርሃም ደርሶ መልስ እኔ ግን እየዞረብኝ ነው። ምን እንደሆንኩ አላውቅም።
ሄርሜላ እንዴት ገብቶባት ነው? ቆይ ያዞረኝ ነበር አለች እኮ ሄርሜ። አንተ ሲጆሮ አፋ ውስጥ ኧረ አለ የገባ አይመስለኝም። ሄርሜላ አብራ ልቦ ሄርሜ አንቺ ሄርሜላ ወይኔ ሄርሜላ እስኪ ግንባሯን ሰው አንተ ንፋስ ሰጣት። ሄርሜ ኧረ ነፋሱ ይጎታት እኮ ነው። ሄርሜ ኧረ ባፋው በኩል ንፋስ ኦ ማይ ጋድ አቀኝ ነው በቃ እሷ ነች የሰራችው ክርስቶስን እውነት እግዚአብሔር እውነት። ኧረ እኔ እየቀለድኩ አይደለም አብርሃም እውነት አልችልም ወላ አብርሃም እውነት አልችልም። ሄርሜ ይሄ እሷ ሀሳብ ነው የእሷ እሞታለሁ በማርያም በሩን ይዤዋለሁ። ሀሳቡን ያመጣሽው አንቺ ነሽ አይደለሁም? ጭንቅላቴን ያመጣው አብይ የተነሳው ሄርሚ ሀሳቡ ያንቺ ነው የኔ ነው ግን እሺ ቅር በለኝ በእናትህ የኔ ውዴ ነው ቆንጆ በእናትህ ይቅርታ። እንደውም አሳዘንከኝ እንጂ ሳቄ ባይመጣ ብቆይ ደስ ይለኝ ነበር። ጭራሽ ሄርሚ ከማለት ውጪ ስንት ነገር መፍትሄ ምን እንዳላደርግልሽ እዚህ ጋር ይሄ ደግሞ ምን ይላል? በአፏ ንፋስ ሰጣት ይለኛል። አፌ ይቆራል እና ጋር ብዙ ነገር ማለት ነበር። ሞቼም ወይኔ ሄርሚ ነው እንደምትለኝ ጆሮ ጌጥ እናድርግልኝ አንዴ ምን ሆነ ወዲህ ያማፈኛ ሄርሚ የኔ ቆንጆ ማን ያለኝ ብለሃል? አላልኩኝም። እንዴት ነበር ግን ፍራንኩ? እንዴት አሰብከው? ምንም ፍራንክ አላልኩኝ እንዴ እና ሳይክ ከአንድ ሁለቴ እያሸነፈ መጣ። አውቄባቸዋለሁ። ዝም በያቸው። የምር አውቄባቸዋለሁ። አራዋክ ብታቀበል አስቅም ነበር። ያስ ሄርሚ ብቻ ነው ፈርቅ ያልከው እንኳን ማለት እሺ። ምን ይጠበሳል? ስለዚህ ትጨነቃለህ? አልጨነቅም። ስለዚህ ታስባለህ? ኦኬ። ያንን ለማወቅ ያንን ፕራንክ ያመጣሽው ከቱን ተናገር። ምን ይጎልባል? ያንን ፕራንክ ያመጣሽው ለዛ ነው። በጣም ስለኔ የምትጨነቀው ነው። አልጨነቅም። ፊት ላይ ጭንቀት አይቻልም። ማን የትኛውም ሰው ላይ የሚጨነቀው ጭንቀት የሚጨነቁት ማንኛውም ሰው ላይ ብለኩ የሆነ ነገር ሳታስብ እኮ የትኛውም ሰው ላይ አትጨነቅም። በጣም እመንልኝ፣ ትጨነቅልኛለህ፣ ታስብልኛለህ። አላስብልሽም፣ አልጨነቅም። አላስብልኝም፣ አልጨነቅም። በውስጥ ገብቼ እንዴት ነው አላምሮ ፀጉሬን አበላሽህብኝ። ኮፍያው ታሰራኛለህ ታሰራኛለህ። አንቺ ብል እኔ እሰራሻለሁ። ሳይክ ማለት ነው። ሳየው አንዴ ዋናም አሸንፏል። እንደገና ደግሞ ልጁ በጣም ሲበዛ ደስተኛ ሆናል። አቤና ይሄ ተወታሰብ ነው። ከተትከው ውስጥ እኔን ሳይሆን እሷን ነበር መክተት የነበረበት። የኔ እንትን አይደለም። ስለማንኛውም አሁንም ላደርግሽ ፕራንክ ሌላ ተጨማሪ የሆነ ነገር ትቀጫለሽ። የእውነት ትቀጫለሽ። እኔ እኮ እንደምታስብ የሌላ ማለት ነው። እና እሺ እኔ አስቤልሃለሁ። ከእናንተ የተለየ ነገር አድርጌያለሁ? አላደረኩም። አላደረኩም። ምን አድርጌያለሁ? እሱ ነው በቃ ከሁለታችን እንግዲህ ተሸክሟል። እንደገና ደግሞ ተጨነቀ። ትንሽ ብትቆይ ማለት ሄርሚ ትንሽ ብቆይ ደግሞ ብዙ ልታለቅለት ልትል ትችላለህ። ግን አሳዘንከኝ። እንኳን አሳዘንኩሽ ይባላል። ያም ሆነ በምን ይጣል እንደዛ ሳይሆን የሆነ ነገር ማድረግ ነበረባችሁ። ይፈርዳል በጣም። እሺ አሁን ሄደሽ ፎጣውን አምጣላት። ደበሽ ፎጣ ነው የምፈልገው። አንቺ እንዴት ነው ያደርግሽ? ለቀሽ እንዳልሄድና ጉድ እንዳላረግሽ። እሺ ወደ አዲስ አበባ ነው የምሄድልሽ። በቃ እሱ ነው መስፈሪያ። ፀጉሬን ምን ይጎልብሃል? ፀጉሬን ከፍ አድርግና እንደዛ ተርብሮ ፀጉሬን ማን መሰለህ እንዴ?
እሺ ያው የራሴ ፀጉር ነው። ፎቶ የለም የሆነ እንትን ነበራት አይደል? እዚህ ጋር የምትለብሰው ጫማ አምጣልኝ። ኧረ ጠጋብሽ አንቺ አናትሽ ስለወጣው ነው አናትሽ ነው ጠጋብሽ። እዚህ ጋር እንደዚህ አድርገሽ የመጣሽው የወገቧ ብሩክ እንጃ እዛ ጋር። እሺ አሁን ታጥበን ልብሱን ቀይርና እንውጣ። ግን የደነገጥኩ እኮ አትመስልም። ከፋኝ። እሺ በውስጥ እንደዚህ ሆኜ እንደዚህ ነው የምትሆነው። እንደዚህ ባንዴ ደህና ትሆናለህ እንዴ? እሺ ፈንድ ልትራ ካንቺ ጋር እኮ እንዴ ለምን ልጆች ነው ብቻ? አይ በቃ ማለት እንዳሰብኩት በጣም ተጨነቅኩኝ። ከዚህ ላይ ምን ልጨነቅልሽ? እሺ ቡቡ ሻወር የትኛው ነው? ይሄ ፊት ለፊት ነው። አሁን ይሄ ልብስ ቀይር። ልብስሽን ይዘሽ ደግሞ ነው ነሽ አሁን የምር ልብስ ቀይር። እሺ በቃ ይሄ ምን ነው? እሺ ይፈስታሉ ማቆ መታጠብ ታጠብሽ እስከዛ ዝልቀል አብርሽ ወይ ቶሎን ታጠባ። እሺ እንታጠብ። ይሷን ተላጫምት ማለት ይሷን ተላጫማ አላድርግ ፕራንክ ነው ብዬ አስቤ ነበርና ግን ምንም ይሄን ያህል አልደነገጠልኝም። ተናድጃለሁ ማለት እኔ እንጃ። የውስጡን ድርቀት አላውቅም። የሰው ልጅ የውስጡን ነገር አናውቅም። ግን ብዙ ነበር የጠበኩት። እኔም ደግሞ ብዙ አላስጨነኩትም። አይ ቲንክ ቶሎ ሳቂ መጣ አልቻልኩም። ይሄ ደግሞ አይኔን ጨፍኜ ስለነበረ ስላላየሁት ጨነቀኝ እና በርዶኛል። እንግዲህ ዛሬ ውሏችን ይሄ ነበረ። ወደ ቀጣዩ ውሏችን እንገባለን። መልካም ጊዜ